እንዴት ነው የሚታየው? ካሜራ ሌላ ነገር እንደሚታየው ነው የሚታየው። ባጭሩ ተስዊርን አስመልክቶ መከልከሉን የሚያሳዩ ኩሉ ሙሰውሪን ፊናር የሚለው ሐዲስ ነው ይመስል አሸዱ الناس عذابا يوم القيامة المصورون الذين يضاهئون خلق الله የሚለውን ሐዲስ የመሰለ የተጠቀሰው እዛ ላይ والله اعلم ቅርጽ ሰጥቶ በራሱ አላህ የፈጠረውን ፍጡር አስመስሎ የሚሰራ ተስዊር በቋንቋ ደረጃ ምንድን ነው? ሐዲሱን ለምሳሌ ፎቶ ማንሳት ብሎ መፈሰር አይፈቀድም። ይቻላል እንደሱ። እንዴት መልእክተኛው ዘመን ያልነበረን ነገር እንደዚህ ተፈስሯል? ሐታ እዚህ ውስጥ ይገባል ብትል እሺ፣ ይሄኛው የተከለከለው ይሄኛውም ዒላው ተመሳሳይ ስለሆነ እዚህ ውስጥ ይገባል ይባል። መልእክተኛው ስለ ፎቶ አወሩ ብለህ እንዴት ትናገራለህ? በዛን ዘመን ፎቶ አልነበር። ተስዊር ምንድን ነው? በቋንቋ ደረጃ هو الذي يصوركم في الأرحام كيف يشاء ማለት ነው። ቅርጽ የሚያበጅላችሁ ማለት አይደለም፣ ቅርጽ የሚሰጣችሁ የሚያበጅላችሁ ማለት ነው። وصوركم فأحسن صوركم አንድ ሰው ሱራ አለው ማለት ነው በቋንቋ ሱራ ምንድን ነው? የሰው ሱራ። ዛሬ የሰው ሱራ ማለት የሰው ፎቶ ማለት ነው አይደለ? በተለይ በድሮ ጊዜ ከፎቶ በፊት የከሌ ሱራ ማለት ነው ራሱ መልኩ ሰውየው ማለት ነው። ሰውየው ቅርጹ መልኩ ይሄ ነው ሱራ የሚባለው። ገብታችኋል? ግልጽ ነው አይደለም? ይሄ ነው ቋንቋ መልእክት። ስለዚህ ወሰወረኩም ፈአሕሰነ ሱወረኩም ሲባል መቼም አላህ ቅርጽ የሰጣችሁ ማለት ነው አይደለም? ያ ከሆነ የተከለከለው ተስዊር አንተ ራስህ ቅርጽ እያበጀህ የምትስለው የእጅ ስዕል ነው ያሉት ዑለማዎች፣ አንዳንድ ዑለማዎች ከዚህ አንፃር ነው መነሻቸው። ገባችሁ? ለምን? ምክንያቱም ይሄ በዛሬ ዘመን የምታነሳው ፎቶ አንተ ራስህ የምትስለው አይደለም። ምን ማለት ነው የምትስለው አይደለም ማለት? አንተ ከፊት ለፊት ያለውን ትዕይንት ቀጥታ ነጸብራቁን አስቀርቶ የሚይዝ መሳሪያ ነው እንጂ የሰራኸው ቅርጽ ራሱ የሚሰጥ አይደለም። ያለውን ቅርጽ ነው አስቀርቶ የሚይዘው። ልክ መስታወት ላይ ለምሳሌ ያንተ ምስል ይታያል፣ ግን አንተ ስዕል ሳልክ ማለት አይደለም። መስታወት ብቅ ስትል ስዕል ሳልክ ማለት አይደለም። ስለዚህ በዛ መልኩ አንድ ሰው እንዲህ አይነት ነገርን መሳሪያ ሲያዘጋጅ ያ መሳሪያ ያለውን ፊት ለፊት የሚታየውን ነገር ወይም ያሉትን ብርሃኖቹን ልክ አይን በሚሰራበት ስልት ይሰራል እና ያንን ነገር ከአይን ለየት የሚያደርገው ያው ይዞ ማስቀረቱ። የሰውየው ስራ ምንድን ነው? እዚህ ላይ ሰውየው ሰወራ ይባላል። አዎ በዘመናችን ቋንቋ ይባላል። ግን ዋናው ቁም ነገሩ ምንድን ነው? ዋናው ቁም ነገሩ ምንድን ነው? መልእክቱ ነው። የበፊቱ ሐዲስ ውስጥ ይካተታል አይካተትም እንጂ በዘመናችን ይህም ተስዊር ነው ልንል፣ አዎ ተስዊር ነው የሚባለው። ግን ቅርጽ ሰጥቶ በእጁ ስዕል ስለዋል አልሳለም አይደለም። ያለውን ነገር ነው ያስቀረው ማለት ነው። ያለውን ነገር አስቀረ ከተባለ የሰውየው ስራ እዚህ ላይ በቃ እንዲያችን ነገር መንካት ብቻ ነው እንጂ ስዕል ሳለ አይባልም። ስዕል ሳለ አይባልም። ምስሉን አስገኛ አይባልም። ችሎታ የማይጠይቀው ለዚህ ነው አይደል? ለምሳሌ አንተ የከሌን ጽሁፍ አስመስዬ እጽፋለሁ ብለህ ጽሁፉን እያየህ አስመስለህ ከጻፍክ ማሻአላህ ችሎታ አለህ ይባላል አይደል? የከሌን ጽሁፍ አስመስዬ እጽፋለሁ ብለህ ከዛ እሱ የጻፈበትን ወረቀት ተቀብለህ ፎቶኮፒ ማሽን ውስጥ ከተህ ከዛ በኋላ ኮፒ አድርገህ አውጥተህ ይኸው ችሎታ ብትል ማን ያደንቅሃል? ምንድነው ችሎታ? የማ ማን ያቀተዋል ነው የሚባል አይደለ? አንተ አይደለማ ያለውን ነገር ነው ፎቶ አንስተህ ያወጣልህ። ገባችሁ አይደል? ከዚህ አንፃር ነው የተወሰኑ ዑለማዎች ያው ይሄኛው የተከለከለው ተስዊር ውስጥ አይካተትም። የተከለከለው ተስዊር ራስህ ቅርጽ ሰጥተህ የምትሰራው ሲሆን ነው ያሉት። ግልጽ ነው።